በየቀኑ ከ1500 ብር በላይ እየሰራሁበት ብሩን በቴሌ ብርና በባንክ ዊዝድሮዋል እያደረጉት ያለው አዲስ ዌብሳይት ይዤላችሁ መጥቻለሁ። ይህንን ሁላችሁ መስራት ትችላላችሁ። አሰራሩ በጣም ቀላልና ግልጽ የሆነ ነው። ደግሞ ዊዝድሮዋል ስታደርጉ ወዲያው ወደ አካውንታችሁ ይገባል። እዚህ ጋር እንደምትመለከቱት 1607 ብር አለኝ። አሁን በእናንተ ፊት ዊዝድሮዋል አድርጌ አሳያችኋለሁ። ከዛስ ከእናንተ የሚጠበቀው ይህንን ቪዲዮ ላይክ ማድረግና እንደዚሁም ደግሞ መከታተል ብቻ። ይህ በጣም ለእናንተ አስፈላጊ የሆነ ቻናል ስለሆነ እንደዚሁም ደግሞ ሙሉ አሰራሩን ቴሌግራም ቻናሌ ላይ አስቀምጬላችኋለሁ። በዚህ በቴሌግራም ቻናሌ ኢትዮ ቢሊየነር ብላችሁ ሰርች አድርጋችሁ ቀጥታ መግባት ትችላላችሁ። ብዙዎች በጽሁፍ እየተከታተሉ እየሰሩበት ይገኛሉ። እዚህ ጋር እንደምትመለከቱት ብዙ ሰዎች ይህንን አሰራር እያዩ እየተከታተሉ በጣም ብር እያገኙበት ይገኛሉ። ከ2200 በላይ ያለው ተከታይ ስለሆነ ይህንን ቻናል መቀላቀላችሁን እንዳትረሱ። ዊዝድሮዋል አሁን ላድርግን ላሳያችሁ። በነገራችን ላይ ዊዝድሮዋል የምታደርጉ ሰኞ 4 ሰዓት ጀምሮ እስከ 10 ሰዓት ከሰኞ እስከ አርብ ባለው ቀናት ብቻ ነው። ከዛ ውጪ ቅዳሜና ይሁድ አይቻልም። እስከ 4 ሰዓትና ከ10 ሰዓት በኋላ ባለው ጊዜ አይቻልም። ስለዚህ ጥንቃቄ አድርጉ። ሬጂስተር አድርጋችሁ ከገባችሁ በኋላ ትሰራላችሁ። አሰራሩን መስራት ከፈለጋችሁ ኮመንት ላይ መስራት ፈልጋለሁ እያላችሁ ላይክ እና ኮመንት እያደረጋችሁ መከታተላችሁን እንዳትረሱ። ቴሌግራም ቻናሌን ተቀላቀሉ። ከዛስ እዚህ ጋር ዊዝድሮዋል በሚለው ላይ መጥቼ 10 ብር መቅረት ስላለብኝ 1590 ብር ብዬ ልጻፍ ዝም ብዬ። ከዛስ ዊዝድሮዋል ለማድረግ ከታች ዊዝድሮዋል ነው እላለሁ። ከዛ የስ እላለሁ። የስ ከማለቴ በፊት 13% ፊ ይቆርጥብኛል። 13% ይቆርጥና 1383 ብር ይልክልኛል። ቀጥታ ወደ አካውንቴ ዊዝድሮዋል ሰክሰስፉል ብሎ ይልክልኛል ማለት ነው። አሁን እዩት፣ ከላይ 17 ብር ብቻ ነው የቀረው። 590 ብር አይደለ ዊዝድሮዋል ያደረኩት፣ 17 ብር ብቻ ነው የቀረኝ። አሁን ወዲያው በአካውንቴ ላይ ይገባል። እንደዚህ አድርጋችሁ መስራት ከፈለጋችሁ ኮመንት ላይ እኔም መስራት እፈልጋለሁ እያላችሁ ልዩ ምክርና እንደዚሁም ደግሞ እንዴት እንደምትሰሩ እነግራችኋለሁ። በተጨማሪ ቪአይፒ 3 እንዴት እንደምታሳድጉ አሳያችኋለሁ። ቪአይፒ 3 በቀን 500 ብር ነው የሚያስገኘው። ከዛ ቪአይፒ 4 ስትገቡ 800 ብር፣ 1200 ብር እያለ በየቀኑ የምታገኙበት እንትን አለ። እሱን አሳያችኋለሁ። ይህንን ቪዲዮ ስለተከታተላችሁኝ አመሰግናለሁ። መልካም ቆይታ። በድጋሚ ቻው።